ማንንም መሳደብ አልፈልግም። ትክክለኛውን ነገር ግን ተናግሬ አልፋለሁ። እኛ ስልጣኔ መስሎን የራሱ ማንነት እየሰጠን እዚህ ወሎ ላይ ልዩ ዞን ብለን ያስቀመጥነው ማህበረሰብ ቁጭ ብሎ ቢላው እየሳለልህ ነው። ለዛ መልስ ተዘጋጅ። አማራ በተወለደባት ምድር ላይ ከሚሴ ላይ አማራ እንደ ገለልተኛ ወለጋ ምናምን መሄድ አያስፈልግም። እዚሁ ቁጭ ብሎ ፍርድ ቤት ተከሶ መልስ ጽፎ ሲሄድ በኦሮሞኛ ለማስተርጎም 125 ብር ለአንዲት ገጽ እየከፈለ የተቀመጠ አማራ ባለበት ሀገር ግን ነፃነት የለውም። ነፃነት የለውም። እየተሳደደ ነው፣ እየተገደለ ነው። ሰማን በል ጎበዝ። ለረጅም ዓመት ስንሽኮርመም ነው ለዚህ የበቃ ነው። መሽኮርመም አያስፈልግም። ቆርጠን መነሳት ነው። አሟሟታችን እናሳምር። ተናግረንም ተዋግተንም መሞት ስላለብን ነው። ስለዚህ በተለይ እንዳለመታደል ሆኖ የደቡብ ወሎ ላይ ያለ አመራር አብዛኛውን ብናገርም የተወሰነ ለአማራ ሕዝብ የሚያስብ አለ። ኮምቦልቻና ደሴ እኮ ጎበዝ ያኔ ጥቅምት 11 ቀን ቦሩ ስላሴ በውጫሌ በማርዬ አድርጎ ታች በዋሄሎ ተውለደሬን አርጎ ቦሩ ስላሴ ብቅ ብሎ ደሴ ከተማን ምንም ንብረት ሳይንቀሳቀስ ሳይወጣ በአንድ ጀንበር ብቻ ያለ አንድ ጥይት ተኩስ ሊገባ ሲል የደሴ ከተማ ወጣት በጀሌ ተሰልፎ ወጥቶ የጥይት ራት ሆኗል። በጣም ብዙ ትጥቅ ግን ደሴ ከተማ ውስጥ ሚሊሻ ጽሕፈት ቤት ነበረ። አልነበረም እንዴ? ታዲያ ያን የደሴ ከተማ ወጣት ጀሌ ሆኖ ወጥቶ የተዋደቀ ትጥቅ ይዞ ወጥቶ ቢሆን ደሴ ከተማን ያድናት አልነበረም? ያድናት ነበር። ታዲያ ማነው ስህተት? ከጥላት በላይ እኛ ውስጥ ያለው ሆዳሙ ጥላት አለ። ይሄን እንታገለው። አትሽኮርመም። መሽኮርመም አያስፈልግም። ስንሽኮርመም ነው ድሮም